የመፈንቅለ መንግስቶች ራስ ለዘመናት መፈንቅለ መንግስት ወደ ስልጣን መንበር ለመውጣት አቋራጭ መንገድ የሆነባት አህጉር ትባላለች አፍሪካ። ዛሬ ግን ሱሚ ሆነባችሁ በመፈንቅለ መንግስት ስልጣን መያዝ ድሮ ቀርቷል እያለች ነው። ነገር ግን አንዲት ሀገር ላለፉት 60 ዓመታት 80 መፈንቅለ መንግስት በመላው ዓለም ባሉ አህጉሮች አድርጋለች ሲባል ምን ይባላል? ተገላቢጦሹ ደግሞ ይህች ሀገር ከዓለማችን የሰለጠነች የዲሞክራሲ የበቃ ተምሳሌት ናት ብትባሉስ? አበው የውጭ አልጋ የቤት ቀጋ የሚሉት ብሂል አላቸው። ውጭውን መልካም ቤት ለቤት ግን ክፉ የመሆን ተምሳሌትን ለማሳየት ይህች ሀገር ግን ምሳሌው በተገላቢጦሽ ነው የሚገልጻት። የቤት አልጋ የውጭ ቀጋ እንደማለት ነው ብሂሉ ሲገለበጥ። ምክንያቱም በሀገር ውስጥ የበቃ ዲሞክራሲያዊ አስተዳደር አላት በሚል በተምሳሌት የምትነሳ ናትና። እረ እንዲያውም የኔና የመሰሎቼ ዲሞክራሲያዊ አስተዳደር ያለምን ችግሩ ላይ ይፈታል በሚል የምትደሰኩር ግና በተገላቢጦሽ የሰውን ድንበር አልፋ በሰው ሀገር በኃይል በብጥብጥ በጦርነት መንግስታትን የምትገለብጥ መሆኗ ነው የሚገርመው። ይህች ሀገር ባጭሩ አሜሪካ በረጅሙ ደግሞ ዩናይትድ ስቴትስ ኦፍ አሜሪካ በሚል የምናውቃት የዓለማችን ኃያሏ ሀገር ናት። በቤት ዲሞክራሲ በውጭ መፈንቅለ መንግስት ማድረጓ በእርግጥ የቤት አልጋ የውጭ ቀጋ ቢያሰኛት አይገርምም። በዓለማችን በሁሉም ጠርዝ በሚገኙ ሀገሮች 80 መፈንቅለ መንግስቶችን አድርጋለች ከተባለ ዘንዳ አሜሪካ ከጦርነት ማትረፍ የእንጀራዋ ዕጣ ፈንታ ነው ይባላል። በአንደኛው የዓለም ጦርነት ጨቅላዋ አሜሪካ አውሮፓ በጦርነት ስትፋጅ ያተረፈች ብቸኛዋ አገር ናት ይባልላታል። ከጦርነቱ የሸሸ ሀብታም ጥሪቱን ያፈሰሰባት፣ ሰፊውም ሕዝብ ጉልበቱን የገበረባት መሆኑን በመተንተን በግዛቷ ፀሐይ አትጠልቅም የተባለችው እንግሊዝም ስትደክም በጥላዋ ወደ ኃያልነት ለመውጣት መብቃቷም እንዲሁም የሚሸጠውን ሁሉ ከሰው እስከ ሸቀጥ በማቅረብም ለሁሉም ነግዳ ማትረፏም ተንታኞች ያጣቅሳሉ። የሁለተኛው የዓለም ጦርነት ግን ከሁሉ በላይ የከበረችበት እንደሆነም ይስማማሉ። የአሜሪካ ኩባንያዎች እነ እንግሊዝ ላሉበት የኅብረቱ ማይል ሆነ በጀርመኑ ናዚ ለሚመሩት የሦስቱ መንግሥታት ጥምረት የሚነግዱ ከዛም ያተረፉ ለመሆን በቅተዋልና ጦርነቱን በመምራትም አውሮፓን ከሽንፈት የታደገች ልዕለ ኃያልነቷንም በወታደራዊም በምጣኔ ሀብቱም ያስመሰከረችበት ነውና የሁለተኛው የዓለም ጦርነት ይበልጥ ያተረፈችበት ይባላል። ያለ አሜሪካ በአዶልፍ ሂትለር የሚመራው ኃይል ማሸነፍ አይቻልም ነበርም ይባላል። ከድልም በኋላ በጦርነት የደቀቀችው አውሮፓ የአሜሪካንን እርጥባን የምትከጅል ለመሆን በቃች። እዚህ ላይ የማርሻል ፕላንን ይጠቀሳል። ከሁለተኛው የዓለም ጦርነት በሌላው ጥግ በኃያልነት ብቅ ያለችው ሶሻሊስቷ ሶቪየት ኅብረትም የአሜሪካ የእጅ ሥራ ናት ይባላል። ለዚህ ደግሞ የሚጠቀሰው ከጦርነቱ በኋላ በሶሻሊስትና ኢምፔሪያሊስት ጎራ የነበረው የቀዝቃዛው የዓለም ጦርነት ነው። እንደ ቀዝቃዛው የዓለም ጦርነት የአሜሪካንን የጦር መሣሪያ ፈብራኪ ኩባንያዎችን ያተረፈ የለምና እስከ ዛሬም የዓለማችን ቁጥር 1 የጦር መሣሪያ ሻጭ አሜሪካ ናት። ለዚህም ነው ከጦርነት ማትረፍ የአሜሪካ እንጀራ ነው የሚባለው። አሜሪካ የዓለማችን መፈንቅለ መንግሥቶች ሁሉ አውራ ናት የሚለው ትንታኔ ግን ለብዙዎች አዲስም ለማመንም የሚቸግር ነው። አሜሪካ ዓለም ገና ከሁለተኛው የዓለም ጦርነት ሳታገግም ነው በመፈንቅለ መንግሥት አይበጁኝም የምትላቸው መፈንገል የጀመረችው። በ1953 ነው የመጀመሪያው መፈንቅለ መንግሥት በኢራን ያካሄደችውና What happened in Iran was very similar to what happened in many other countries after World War II. በኢራን በወቅቱ የሆነው በዓለም ሁሉ ከሁለተኛው ዓለም ጦርነት በኋላ በሌሎች ሀገሮችም የሆነውን ያሳያል። በአንድ በኩል ብሔረተኝነትና የራስን ጥቅም ማስከበር የለውጥ ንፋስ የነገሰበት ነበር። በሌላ በኩል ደግሞ ሀገራዊ ልማትን መፈለግ የጀግንነትም ስሜት ያደረበት ዘመን ነበር። ይህም በእስያ በአፍሪካና በላቲን አሜሪካ የተጥለቀለቀበት ነበር። በእነዚህ ሀገሮች ሕዝቦች የራሳቸውን ዕጣ ፈንታ የመወሰን ሥልጣን በእጃቸው ያደረጉበት ዘመን ነበር። In all these countries there was a great desire for people to take control of their own destiny.
የኢራን መፈንቅለ መንግሥት የመጀመሪያው በመሆኑ ብቻ ሳይሆን ከአሜሪካም የዲሞክራሲ አስተምሮ ጋርም የሚጋጭ ነገር ይበዛበታልና ወደ ኋላ እመለስበታለሁ። በስድስት አስርተ ዓመታት አሜሪካ ያደረገችው የተባሉትን 80 መፈንቅለ መንግሥቶች በሙሉ መዘርዘሩ ኀጢአት ማብዛት ብቻ ሳይሆን አድማጭንም ማድከም ነው። ለማሳያ ያህል ጥቂቶችን እንሆም። የአሜሪካ መፈንቅለ መንግሥት በብዛት የተደረገው በላቲን አሜሪካ ነው። ብራዚል፣ አርጀንቲና፣ ኢኳዶር፣ ሆንዱራስ፣ ፓናማ፣ ቺሊ፣ ሃይቲ፣ ፓራጓይ፣ ጓቲማላ፣ ኢኳዶር አሜሪካ በመፈንቅለ መንግሥት መሪዎቻቸውን ፈንግላ ይበጁኛል ያለቻቸውን ደግሞ በመንበራቸው ያስቀመጠችባቸው ናቸውና የእስያ አህጉርም በአሜሪካ መፈንቅለ መንግሥት መሪዎች እየተፈነገሉ በምትካቸው በመንበሩ ይሰግዱላትን በማስቀመጥ ትከተላለች። ቀዳሚዋን ኢራንን ሳንረሳ ታይላንድ፣ ላኦስ፣ ደቡብ ቪየትናም፣ ኢራቅ፣ ኢንዶኔዥያ፣ ካምቦዲያ፣ ፓኪስታንና ሩሲያንም ይጨምራል። አሜሪካ ያቀነባበረችው መፈንቅለ መንግሥት የተካሄደባቸው የእስያ አገሮች። አፍሪካም ይኸው የአሜሪካ መፈንቅለ መንግሥት አልቀረላትም። ኮንጎ፣ ጋና፣ ጊኒ፣ ቡርኪና ፋሶ፣ ዩጋንዳና ሊቢያ የአሜሪካ የመፈንቅለ መንግሥት ረጅም እጅ ደርሶ መንግሥታትን ተገለባብጦባቸዋል። የቅርቡን በግብፅ የሆነውንም ሳንረሳም ከአውሮፓ ቱርክ፣ ግሪክ እንዲሁም አሁን ደግሞ ዩክሬን ይጠቀሳሉ። የሚገርመው ሁለትና ሦስት ጊዜም የአሜሪካ መፈንቅለ መንግሥት የተደረገባቸው ሀገሮች መኖራቸው ነው። ላኦስ፣ ኢኳዶር፣ ሆንዱራስ፣ ኢራቅ፣ ፓናማና ሃይቲ ከአንዴም ሁለቴ የአሜሪካ መፈንቅለ መንግሥት የተደረገባቸው ሀገሮች ናቸው። ቱርክና ቦሊቪያ ደግሞ 3 ጊዜ የአሜሪካ መፈንቅለ መንግሥት ከተደረገባቸው ሀገሮች ተርታ ስማቸው በድርሳናት ሰፍሮ ይገኛል። ተስፋን መግደል ኪሊንግ ሆፕ የተባለው መጽሐፍ ደራሲ ዊልያም ብሉም እንዲህ ሲቀድም የነገርኳችሁን መፈንቅለ መንግሥቶች እየዘረዘሩ አሜሪካ በ20ኛውና በ21ኛው መቶ ክፍለ ዘመን የዓለም መረጋጋት ጸር መሆኗን ባመክኖ ይተነትናሉ። ዲሞክራሲ ለዓለም ይበጃል ባየዋ አሜሪካ እንደ አምባገነን መፈንቅለ መንግሥት በማድረጓ ብቻ ሳይሆን ለሚሊዮኖች ሞት፣ ቁስለኛነትና ስደት እንዲሁም ሰላም መታጣት ምክንያት ናት ሲሉም ይሞግታሉ። አሜሪካ እንዲህ 80 ያህል መፈንቅለ መንግሥቶችን ከ1950ዎቹ ጀምራ እየፈጸመች መሪዎችን ስትፈነግል በአብዛኛው የምትጠቀመው ድብቁን የስለላ ዓለም ሴራ ነው። ይህን የሚፈጽምላት ደግሞ የስለላ ድርጅቷ የአሜሪካ የማዕከላዊ የስለላ ኤጀንሲ ሲአይኤ መሆኑ ሳይታለም የተፈታ ነው። አንዳንዴ ግን በግልጽም ጦርነት አዝምታ መንግሥትም መቀየሩ አልቀረም። እዚህ ከቀደመው ፓናማን ከቅርቡ ደግሞ ኢራቅና ሊቢያን መጥቀስ ይበቃል። ለዚህ ደግሞ የመከላከያ መሥሪያ ቤቷ ፔንታጎን ባለድርሻ ነው። የተስፋን መግደል መጽሐፍ ደራሲ ዊልያም ብሉም አሜሪካ እነዚህን የህቡ መፈንቅለ መንግሥቶችን ለመፈጸም 3 ደረጃዎችን የሚያልፍ ሴራ እንደምትጠቀም አብነት እያጣቀሱ እንዲህ ይተነትናሉ። ቀዳሚው አሜሪካ የምትጠላውን መንግሥት የሚያስወግድላትን ተቃዋሚዎችን መፍጠርና ማጠናከር ነው ይላሉ። ይቃወማሉ የሚባሉት ደግሞ የጦር መሪዎች ወይም የጦር ክፍሎች፣ ነውጠኛ የተማሪ ንቅናቄዎች፣ የሠራተኛ ማኅበራት ወይም በሥርዓቱ የተከፉ ምን አለፋችሁ በአንድም በሌላም ምክንያት ለሥልጣን ለመብቃት የቋመጡ ተፈልገው ይመለመላሉ። ከዛማ እዚህ ግባ የማይባል ልፍስፍስ ግለሰብ ወይም ቡድን ከምድር ተነስቶ የመሪነት መንበር መነቅነቅ የሚችል አቅምና ችሎታ ይኖረው ዘንድ ሲአይኤ የበዛ ሀብትም ዕውቀትም ያፈስበታል። ከዛማ ምንም የነበረው ቡድንና ግለሰብ በመፈንቅለ መንግሥት ሥልጣን ጨብጦ ሀገርን ለአሜሪካ ጥቅም ያስተዳድራል ይላሉ። ለዚህም እንደ ምሳሌ የሚጠቅሱት በሁለተኛው የዓለም ጦርነት ማብቂያ በኢጣሊያ የሆነውን ነው። በዘመኑ በምርጫ አሸንፎ በመንበር የነበረው ሶሻሊስት ፓርቲ ነበረም። ይህ አይበጀኝም ያለችው አሜሪካ ታዲያ ለተልኳ የመረጠችው ለፓርላማ ወንበር ማግኘት የተሳነውን የክርስቲያን ዲሞክራሲ ፓርቲን ሆነ። ለፓርቲው መሪዎች የአሜሪካ ዶላር በገፍ ፈሰሰላቸው። ሲአይኤ ቫቲካንን ሳይቀር በገንዘብም በግዝትም በዚህ ሴራ አሳትፏል ይላሉ። ኢጣሊያ በወቅቱ የበዛ የአሜሪካ እርዳታን ትሻ ነበርና እሱንም አቋረጡባት። ጠንካራው የሶሻሊስት ፓርቲም ከሥልጣን መወገድ ብቻ ሳይሆን ጭራሹኑ እንዳያገግም እንኩትኩቱ እንዲወጣ ተደረገ። የአሜሪካ ስሪቱ ክርስቲያን ዲሞክራቲክ ፓርቲም በኢጣሊያ መንበር ይቀመጥ ዘንድ ያገደው ምንም ማንም አልነበረም።
ዛሬም ድረስ ቢቀጥልም በሙስና የተጨማለቀና ልፍስፍስ ፓርቲ በመሆኑ ኢጣሊያ ጠቅላይ ሚኒስትር እንደ ሸሚዝ የምትቀያየር ጠንካራ መሪ ያሳጣት መሆኑን በጥልቀት ማየት አቤት የአሜሪካ ሴራ ያሰኛል። ሁለተኛው ዘዴ የሚሉት ደግሞ ብጥብጥና የጎዳና ነውጥን ነው። ይህ ዘዴ አሜሪካ እስካሁኑ የዩክሬን መፈንቅለ መንግሥት እየተጠቀመችበት እንደሆነ ደራሲ ዊልያም ብሉም ይናገራሉ። የዩክሬን አሜሪካ ሰራሽ መፈንቅለ መንግሥት አሁንም የቀጠለ ነውና ተረካቸውን ላጋራችሁ። ሲቀድም ዩክሬን በሲአይኤ ሴራ የተፈጠረች መሆኗን ይመዛሉ። ይህ ደግሞ ታላቋ ሶቪየት ኅብረትንም ያፈረሳት ሲአይኤ ነው እንደማለት ነው። ይሁንና ከሶሻሊስት የተገነጠለችው የዩክሬን መንግሥት እንደተጠበቀው ሩሲያን ጠልና ለአሜሪካ ጎብዳጅ አለመሆኑ ለሲአይኤ የሚመች አልነበረም። እናም የተለመደው የጠለፋ ሴራ ለኪየቭ አልቀረላትም። ከ13 ዓመታት በኋላም ከዛ ቀደም በዓለም ታሪክ ተሰምቶ የማይታወቅ ብርቱካናማ አብዮት የሚባል ዩክሬንን ይንጣት ጀመረም። ከዚህ የነውጥ አብዮት ጀርባ ደግሞ ምዕራባውያን በተለይም አሜሪካ እንደነበረችበት የማያጠራጥሩ ማስረጃዎችን ያጣቅሳሉ። እናም ለምዕራቡ ዓለም የወገኑ የተባሉት ቪክቶር ዩሽቼንኮ ለመንበር በቁ። መንግሥታቸው ለዓመታት ሲዘልቅ ለእነ አሜሪካ ቢመቻቸውም በሙሰኛነቱ በዩክሬን ሕዝብ ዘንድ ግን አልተወደደም። እናም ለሩሲያ ይወግናሉ የሚባሉት ቪክቶር ያኑኮቪች ወደ መንበሩ ተመልሰው መጡ፣ በምርጫ አሸንፈው። ይህ ግን በእነ አሜሪካ አልተወደደም። እናም በአንድ ወገን የመፈንቅለ መንግሥት ሴራው ይቀነባበር ጀመረ። በሌላው ጥግ ደግሞ የአውሮፓ ኅብረት አባልነት እንዳሞሌ ጨው ማባበያነት ለያኑኮቪች ቀረበላቸው። ለኅብረቱ አባልነት የቀረበው ማባበያ ግን እንኳን ለሩሲያ ይወግናሉ የሚባሉትና ለዩክሬን ጥቅም ይሞግቱ ዘንድ የሚጠበቁት ያኑኮቪች ቀርቶ የቀደሙትም እነ ዩሼንኮ እንኳን አይቀበሉትም ይላሉ ተንታኞቹ። ምክንያቱም ስምምነቱ ዩክሬን ገበያዋን ለአውሮፓ ሙሉ በሙሉ እንድትከፍት ይጠይቃል። በተቃራኒው ግን ዩክሬን የምትታወቅበትን የቅቤ ምርቷን እንኳን ወደ አውሮፓ የምትልከው 5% ብቻ ነው። የዶሮ ምርቷንማ 1% ብቻ እንድትልክ ነው የሚፈቅደው ስምምነቱ። ይህ ተጨፈኑ ላሞኛችሁ አይነት ስምምነት ደግሞ ግቡ ዩክሬን ሳትሆን ሩሲያ መሆኑ ሳይታለም የተፈታ ነበረ። በአውሮፓ ምርት ሩሲያን ማጥለቅለቅ ነውና ዓላማው። እናም ያኑኮቪች እንደሚጠበቀው የአውሮፓውያኑን ስምምነት ቅርጫት ውስጥ ጥለው አፍንጫችሁን ላስዋሏቸው። ይበጀኛል ብለውም ከሩሲያ ጋር ግንኙነታቸውን አጠበቁም። ሩሲያም የእነ አሜሪካ ዘመቻ በዩክሬን ብቻ ሳያበቃ ግቡ ሞስኮ ድረስ መሆኑን በመረዳት ያኑኮቪችን መደገፍ ብቻ ሳይሆን የራሷ ጉዳይ አደረገችው። ለዚህ ደግሞ በተለይ በዩክሬን ሴቫስቶፖል ያለው የባሕር ኃይል መደቧ የጥቁር ባሕር በሯ መሆኑ አስገዳጅ ነበረ። የእነ አሜሪካ ሴራ አንዱ ሩሲያን ከሴቫስቶፖል ማስወጣት ነውና። ከዛም በላይ እንደ ክሬሚያ ያሉ ግዛቶች በታሪክ የሩሲያ የነበሩና በምስራቅ ዩክሬን የበዙ ትውልደ ሩሲያን መኖርም እንዲሁ ከነ አሜሪካ ይበልጥ ሞስኮ በኪየቭ ጉዳይ ያገባታልም ይላሉ። ሲአይኤ በሚሊዮን $1 ያፈሰሰበትና በኪየቭ ያለው ኤምባሲ የተጋበት የጎዳና ነውጥ እውን ሆነ። በዚህ ተልእኮ በመንግሥታዊ ባልሆኑ ድርጅቶች ኤንጂኦ ስም ከ170 በላይ ፕሮጀክቶች ይበጅት ነበርና ለዩክሬን የመፈንቅለ መንግሥት ሴራ ደግሞ ተመለመሉ የሚባሉት ወሮበሎችና የናዚ አስተምሮ አራማጅ ቀኝ ዘመም ፓርቲዎች ናቸው። የጎዳና ነውጡ ይበልጥ ወደ መፈንቅለ መንግሥት ከፍታ ለማድረስ ደግሞ ደም መፍሰስ ነበረበትና በየቀኑ $2000 የሚከፈላቸው ቅጥረኛ ወታደሮች አነጣጥረው የሚተኩሱበትን ባለመነጽር ጠመንጃ ይዘው በኪየቭ ፎቆች ላይ ሰፈሩ። ለአመፃ የወጡትንም እያነጣጠሩ ተኩሰው ገደሏቸው። ግድያውም በመንግሥት ኃይሎች ተፈጸመ ተብሎ በየመገናኛ ብዙሃኑ ተወራም። በፓርላማም በአሜሪካ የተዘጋጁት ወደ መንበር ወጥተው ያኑኮቪች ከሥልጣን ወርደዋል፣ እንዲያውም በግድያ ወንጀል ለፍርድ ይቅረቡ አሉ። ይሄኔ ያኑኮቪች ወደ ሩሲያ አመለጡ። አሜሪካ ያቀደችው መፈንቅለ መንግሥትም ተሳካ። ሞስኮም መፈንቅለ መንግሥቱ የአሜሪካ ሥራ መሆኑን ለማረጋገጥ ረዳት የውጭ ጉዳይ ሚኒስትሯ ዶናልድ ሥልጣን ማን መያዝ እንዳለበት በኪየቭ ለሚገኙት አምባሳደር ጄፍሬ ፒያት በስልክ ትእዛዝ ሲሰጡ የተጠለፈውን ለመገናኛ ብዙሃን በጓሮ በር ሰጥታ ይፋ አደረገችው። በእርግጥ አሜሪካ መፈንቅለ መንግሥቱን አሳክታ በሕዝብ የተመረጡትን ያኑኮቪችን አውርዳ የምትፈልገውን ለእሷ ያደረ መንግሥት በመንበሩ ብታስቀምጥም ለዩክሬን አልበጀም።
ያሰበችውንም አላሳካችም። ዩክሬን የክሪሚያ ግዛትን አጣች። እንዲያውም ምስራቅ ዩክሬንንም እንዳታጣ ያሰጋታል። የተገላቢጦሽ በዩክሬን መሸጋገሪያነት ደጃፏ ድረስ ሊዘልቁ ያሰቡባት ሩሲያ አትራፊ ሆነች። ክሪሚያን ግዛቷ አድርጋለችና ምስራቅ ዩክሬንም ፈለጓን ለመከተል በመንገድ ላይ ናት። ከሁሉ በላይ ግን አሜሪካ የማታንበረክካት ጠንካራዋ ሩሲያ ወደ ኃያልነት ፉክክር መመለሷን አረጋግጣለችና ሲሉ ይተነትናሉ። ግን አሜሪካ መፈንቅለ መንግሥት አድርጋ ሩሲያ ደግሞ የበዛ ጥቅም አለኝ በሚል ዩክሬንን የጦር አውድማ መሆኗ ነው ተቃርኖ። ሦስተኛው የሲአይኤ የመፈንቅለ መንግሥቱ መሣሪያ መገናኛ ብዙሃን ናቸው። የአባቶቻችንን ብሂል ገልብጠን የቤት አልጋ የውጭ ቀጋ ያልነው እዚህም ይጠቀሳል። በአሜሪካ ሕገ መንግሥት የራሱ የሆነ መገናኛ ብዙሃን ይኖረው ዘንድ በፍጹም የተከለከለ ነው። የመንግሥት ጣቢያ የሆነው የአሜሪካ ድምፅ እንኳን በአሜሪካ አየር ይናኝ ዘንድ አይፈቀድለትም። አሜሪካውያን በመንግሥት ፕሮፓጋንዳ ሕሊናቸው ይመረዝ ዘንድ በሕገ መንግሥቱ ውግዝ ነውና። ይሁንና ይህ የአሜሪካ ድምፅ በመላው ዓለም በተለያዩ ቋንቋዎች ፕሮፓጋንዳውን ይነዛል። በተለይ ደግሞ ከመንበራቸው ይፈነገሉ ዘንድ የሚሴርባቸው መንግሥታት የጣቢያው ትኩረት ናቸው። ከአሜሪካ ድምፅ በተጨማሪ ሲአይኤ ነፃ የሚባሉትንም የምዕራብ መገናኛ ብዙሃንን ይጠቀማል። The manipulation of the American press and public opinion, which definitely played a role in the run-up to የአሜሪካንን ፕሬስ መጠቀምና የሕዝቡን አመለካከት መቀየር ኢራቅን በመውረር ወቅት ጥቅም ላይ ውሏል። ይህ ደግሞ አዲስ አይደለም። የአሜሪካ ፕሬዝዳንቶችም ሆነ የሌሎች ሀገሮች መሪዎች እንዴት መጠቀም እንዳለባቸው የተማሩት ነው። many other countries have learned how to do. የገለልተኛነትና ሚዛናዊ ጋዜጠኝነት አባት ነን የሚሉት የምዕራብ መገናኛ ብዙሃን የአሜሪካ ጥቅም ሲሆን እንዲያውም ዋነኛ መሳሪያ ናቸው ይላሉ ተንታኞቹ። እንዲያውም የዘመቻው መሪዎች ይሆናሉም ይላሉ። በዚህም የአሜሪካ መፈንቅለ መንግሥት ዘመቻ እምቢልታ ነፊዎች መሆናቸውንም መረጃ እያጣቀሱ ይተነትናሉ። ከሥልጣን መንበር ሊፈነገል የታሰበው መሪና አገዛዙን እንደ ጭራቅ በመሳል ማጠልሸት የሚጀምረው በመገናኛ ብዙሃን ነውና በጥቂት ሀብታሞች እጅ የተያዙት የምዕራብ መገናኛ ብዙሃንና የአሜሪካ ድምፅ ይመታ ዘንድ ከወጥመድ የገባውን መሪና መንግሥት እጅግ በታቀደ ፕሮፓጋንዳ ነጋ ጠባ ያጥላላሉ። አረመኔ ጨካኝም አድርገው ያቀርባሉ። በዚህም የተነሳ በሕዝብ ሕሊና መጥፎ ስምና እይታን ይፈጥራሉ። እንደ ታሰበው የመፈንቅለ መንግሥቱ ተሳክቶ ያልተፈለገው ከመንበር ሲፈነገልም ጭራቁና አረመኔው የእጁን አገኘ ሲሉም ቀድሞ ለማወጅ ይቀድማቸው ዘንድ ማንም የለም ሲሉም ይተነትናሉ። ይህ መገናኛ ብዙሃንን የመፈንቅለ መንግሥት መሣሪያ ማድረግ በሁሉም መንግሥታት ፍንገላ መዋሉንም በማስረጃ ያረጋግጣሉ። በሕዝብ የተመረጠን መሪ በመፈንቅለ መንግሥት ማውረድ በዛች አገር ላይ ጦርነት ማወጅ መሆኑን በዓለም አቀፍ ሕግ የተደነገገ ነው። በተለይ ይህ ደግሞ የዘመኑ ምርጥ አስተዳደር ባለቤት ናት የሚባልላትና የዲሞክራሲ ተምሳሌት በምትሰኘው ሀገረ አሜሪካ መፈጸሙ ነው ለአመክኖ የማይመቸው ተቃርኖ። እናም ለመሆኑ ምክንያቱ ምንድነው ማሰኘቱ አልቀረም። እንደ ተንታኞቹ አሜሪካ በዓለም አምባገነንና ኋላ ቀር መንግሥታትን በማስወገድ ዲሞክራሲን የሚያሰፍንና የሰብአዊ መብት የሚያስከብር ዘመናዊ አስተዳደር ለማምጣት በሚል የሚቀርበው አመክኖ ነጭ ውሸት ነው ይላሉ። አሜሪካ ፈጽሞ ለዲሞክራሲ ደንታ የላትም በማለት በእርግጠኛነት ይናገራሉ። እናስ በ60 ዓመታት 80 መፈንቅለ መንግሥቶችን የማድረጓ ዋነኛ ምክንያት ምንድነው ትላላችሁ ሲባሉም የሚጠቅሱት የአሜሪካንን ካፒታሊዝም ወይም ኢምፔሪያሊዝምን ተፈጥሮ ነው። At the end of the 19th century, there was a great change going on inside the United States. በ19ኛው መቶ ክፍለ ዘመን መጨረሻ በአሜሪካን የበዙና ትልልቅ ለውጦች በአገር ውስጥ ታይተዋል። ከሁሉም አስቀድሞ በ1990ዎቹ ነው የለውጡ መበሰር የታወጀው። ምክንያቱም በሰሜን አሜሪካ ያልተዳሰሰ ድንግል መሬት የለም ነበር። በሁለተኛ ደረጃ የአሜሪካን አምራች ኩባንያዎችና ወደ ውጭ ላኪዎች የዓለምን ገበያ የተቆጣጠሩበት ወቅት ነበር። እነሱም እጅግ መጠኑ የበዛ ምርት ለማምረት ያገኙትን ሁሉ ጥሬ ዕቃ ያጋብሱ ነበር። የሚፈልጉትን ጥሬ ዕቃ ሁሉ ደግሞ ከአሜሪካ ማግኘት አልቻሉም። እናም ሁሉም ከሀገር አልፈው በሌላው ዓለም ያለውን ሀብት ማማተር ጀመሩ። ይህ የድንበር ዘለሎቹ ኩባንያ መስፋፋት ነው የአሜሪካንን መንግሥት የሀገሪቱን ጥቅም መጠበቅ ወደሚል ንግድ ያስገባው። The
ugly business of defending. ካፒታሊዝም ወይም ኢምፔሪያሊዝም መሰረቱ ያደረጋቸው ድንበር የማይከልላቸው ኩባንያዎች መቼም የሚቦጠቡጡት የተፈጥሮ ሀብት የሚርባቸው ገበያቸው ወሰን የሌለውም ነው ሲሉ ይተነትናሉ። እናም በእነዚህ ድንበር የለሽ ኩባንያዎች የሚዘወረው መንግሥት የእነሱን ጥቅም ለማስከበር እገዛበታለሁ ከሚለው ዲሞክራሲያዊ መርህ ጋር ቢጋጭበትም እንኳን መፈንቅለ መንግሥት እስከ ማድረግ ወንጀል እየፈጸመ ነው ይላሉ። ለዚህም ማሳያ ኢራንንና ቺሊን ይጠቅሳሉ። በሁለተኛው የዓለም ጦርነት ማብቂያ ኢራን በንጉሥ ወይም ሻህ ፓህላቪ ነበር የምትተዳደረው። ንጉሡም ፍጹም የምዕራባውያን በተለይም የእንግሊዝ አገልጋይ የሚባሉ ነበሩ። በተለይ አንግሎ ኢራን የሚባለው አሁን ቢፒ ብሪቲሽ ፔትሮሊየም ብለን የምናውቀው ኩባንያ የኢራንን ነዳጅ ሙሉ በሙሉ የሚቆጣጠር ነበረ። በኢራን ያለው የነዳጅ ዘይት ሀብት ሙሉ በሙሉ ለቀደመው ንጉሥ ሙሰኛና ድርድር ምስጋና ይድረስና በአንድ ኩባንያ እጅ እንዲያዝ ሆነ። ያም ድርጅት የብሪታንያ ነበር። ሻህ ፓህላቪ በምዕራባውያን ንጉሣውያን አኗኗር ዘዴ በእንቁና በወርቅ የተንቆጠቆጠ እንድልቅ ሕይወት ቢኖሩም የሰፊው ኢራናዊ ሕይወት ግን ችግር የበዛበት የምንዱባን ኑሮ ነበረ። ሻህ ፓህላቪ ለመዘመን አሰቡና አስተዳደራቸውን ንጉሣዊ ወፓርላማ አደረጉት። ምርጫም ተደረገና ከኢራን ልሂቃን አንዱ የተባሉት ሙሐመድ ሞሳዴቅ ጠቅላይ ሚኒስትር ሆኑ። ሞሳዴቅ ግን ለሕዝብ ጥቅም የሚቆረቆሩ ነበሩና የኢራንን ሀብት ለኢራናውያን ብለው የነዳጅ ጉድጓዶችን በሙሉ ወረሱ። የኢራን ብሔራዊ ሀብትም አደረጉ። Iranians were living in one of the lowest, most miserable standards of living anywhere in the world. በዘመኑ ኢራናውያን እጅግ ከዓለም በዝቅተኛ የኑሮ ደረጃ ላይ የሚገኙና የምንዱባን ሕይወት የሚገፉ ነበሩ። ከሁለተኛው የዓለም ጦርነት ማብቃት በኋላ በነበረው ዘመንም እኛም የነዳጅ ኩባንያችንን እንውረስ፣ ከብሪታንያ ኩባንያዎች እናስመልስ የሚል ሕዝባዊ ስሜት የበረታ ነበር። ይህ ደግሞ እንግሊዝንና አሜሪካንን አስቆጣም። እንግሊዝ የጉድጓዶቹ ባለቤት ሆና ሀብት ስትዝቅ፣ አሜሪካ ደግሞ ኢራን የነዳጅ ምንጯ ነበረችና እነሱ ተቆጡ ማለት ደግሞ ሼህ ፓህላቪም ተቆጡ ነውና ሞሳዴቅ ላይ ተነሱባቸው። ሕዝብ ከጎናቸው ነበረና ሞሳዴቅ በመንበሩ መጽናት ብቻ ሳይሆን ንጉሡ ከሥልጣን ወርደው ወደ አውሮፓ ፈረጠጡ። ያልተዋጠላቸው እንግሊዝና አሜሪካ ሴራቸውን ጀመሩ ይላሉ ተንታኞቹ። በተለይም በወቅቱ የአሜሪካ ፕሬዝደንት ሩዝቬልት ትዕዛዝ ሲአይኤ የጎዳና ነውጥ አቀነባብሮ ወታደሩን በጡረተኛ ጄኔራል አስመርቶ ሞሳዴቅን ከሥልጣን ፈነገላቸው። ይህ የዲሞክራሲ ተምሳሌት የምትባለው አገር አሜሪካ ሕገወጥ መንገድ ተከትላ በሕዝብ የተመረጠውን መሪ በመፈንቅለ መንግሥት ስታስወግድ የመጀመሪያው ታሪኳ ሆኖ ተመዘገበም። በመንበሩ ፍጹም አምባገነን ንጉሣዊ አገዛዝ የሚያራምዱት ሻህ ፓህላቪ ተመልሰው በመቀመጣቸው አሜሪካ ለዲሞክራሲ ያለማሰቧን ያሳያል ነው አመክኖ። በተቃራኒው በእንግሊዝ ኩባንያ ብቻ ተይዞ የነበረው የኢራን የነዳጅ ዘይት ገበያ የአሜሪካ ኩባንያዎችም ሊጋሩ መብቃታቸው የመፈንቅለ መንግሥቱን ሁነኛ አመክኖ የሚያሳይ ውጤት ነው ይሉታልም። በቺሊም በ1960ዎቹ በሕዝብ የተመረጡት ሳልቫዶር ኦላንዴ ነበሩ የመሪነት መንበሩ ላይ የተቀመጡት። ኦላንዴም የቺሊ የተፈጥሮ ሀብት ለቺሊ ሕዝብ ብለው መፈክራቸውን አሰሙም። In Chile, just as in those two countries, there was one giant national resource. In Chile's case, it was copper. በቺሊ እንደ ሌሎች ሀገሮች ሁሉ አይን የተጣለበት ትልቅ ሀብት አለ። ይህም መዳብ ነው። ልክ እንደ ኢራንና ጓቲማላ የተፈጥሮ ሀብትን ለመቆጣጠር የመፈለግ ብሔራዊ ስሜቶች ከፍ ያለ መምጣቱ አልቀረም። ሳልቫዶር አሎንዴ ደግሞ ተመርጠው ፕሬዚዳንት እንደሆኑ የሞሮሱን አዋጅ ተግባራዊ ያደረጉ። ይህ ደግሞ የአሜሪካ ኩባንያዎችን እንደ መድፈር ብቻ ሳይሆን እንደ ማጥቃትም ተቆጠረም። በተለይ የቺሊ መዳብ በመዛቅ የተሰማሩት የአሜሪካ ኩባንያዎች
ዋሽንግተን ድረስ ዘልቀው የወቅቱ ፕሬዝደንት ሪቻርድ ኒክሰን እልፍኝ ለመግባት የሚቸግራቸው አልነበሩም። እናም ኒክሰን ኦላንዴ ይወገዱ ዘንድ ለሲአይኤ ትዕዛዝ ያስተላልፉ ዘንድ የኩባንያዎቹ ረጅም እጅ አላቃተውም። የስለላ ተቋሙም በቺሊ የአሜሪካን ኤምባሲን የማዘዣ ጣቢያው አድርጎ የመፈንቅለ መንግሥት ሴራውን ማቀለጣጠፍ ጀመረም። እስከ 400 የሚደርሱ የሲአይኤ ሰላዮች ሴራውን ያሳኩ ዘንድ በኤምባሲው መዝመታቸው በዲፕሎማሲው ዓለም የበዛ ሰው በማሰማራት እጅግ ታላቁ ዘመቻ አሰኝቶታል። የተለመደው የነውጥ ዘዴ እንዳለ ሆኖ በቺሊ መፈንቅለ መንግሥቱን ያሳካ ዘንድ የተመረጠው የጦሩ ክፍል ነበረም። ግና የወቅቱ የቺሊ የመከላከያ ሚኒስትር ጄኔራል ሪቼስ ቺደር ጦሩም እሳቸውም በገለልተኛነት የሀገሪቱን ብሔራዊ ጥቅም በማስከበር ይቀጥላሉ በማለታቸው የሴራው እንቅፋት ሆኑ። ታዲያ ሲአይኤ መንገዶት በአሜሪካን ሽጉጥ አስደፋቸው። በቺሊ ላይ ማዕቀቡ በረታ። ይህ የምጣኔ ሀብት ቀውስም አስከተለም። ሕዝቡንም ወደ አደባባይ አወጡት። ይህም ሆኖ ኦላንዴ ግን ለአሜሪካ ሴራ የማይንበረከኩ ከተነሱበትም ዓላማ ዝንፍ የማይሉ ሆኑ። በአቋማቸው የጸኑት ኦላንዴ ከቤተ መንግሥታቸው በመኪና ሲወጡ የሀገራቸው የጦር አውሮፕላኖች ድብደባ ጠበቃቸው። የእሳቸውም የመንግሥታቸውም መጨረሻ ሆነም። በመንበራቸው ጄኔራል ፒኖሼ ተተኩም። ፒኖሼ አሜሪካኖች የሚፈልጉትን የመዳን መስኮች ሰጥተው ተመቿቸው። ለቺሊያን ግን የፒኖሼ አገዛዝ ዘመን የግድያ የጅምላ ጭፍጨፋና የመከራ ዘመን ሆነም። ዓለምም ፒኖሼን ባረመኔነታቸው ቢያውቅም ለብዙ ዘመናት አሜሪካ አቅፋና ደግፋ እንደ ምርጥ መሪ ትንከባከባቸው ነበረ። በዚህም የተነሳ አሜሪካ ለዲሞክራሲ ደንታ የላትም የሚያስብል ሌላው የበቃ ማሳያ አመክኖ ቺሊ ናት ይላሉ ተንታኞቹ። እዚህም የዘመቻው ዋነኛ ምክንያት መዳብ የተራቡትን የአሜሪካ ኩባንያዎች ማብላት ነው በማለት አመክኗቸውን በመረጃ ያጠናክራሉ። እናም የሁሉም መፈንቅለ መንግሥቶች ምክንያቶች ይኸው የአሜሪካንን ጥቅም ማስጠበቅ ነው ሲሉም በእርግጠኛነት ማስረጃ እያጣቀሱ ይተነትናሉ። የዲሞክራሲ ራስ ነኝ የምትለው አሜሪካ በመፈንቅለ መንግሥት ከ1950ዎቹ ጀምራ በሕዝብ የተመረጡ መንግሥታትን ጭምር ከመንበር እየፈነገለች ይበጁኛል ያለቻቸውን ሕገወጥና አሻንጉሊት መሪዎችን በሥልጣን ማንበሯ ተቃርኖ ያፈጠጠ ነውና ተጠየቅ ማስነሳቱ አይቀርም። የዲሞክራሲም የመፈንቅለ መንግሥትም ራስ በኩሌታ መሆኗ በአንክሮ ላጤነው ደግሞ ዓለምን ወደ ዲሞክራሲያዊ ሥርዓት ለማምጣት የሰብአዊ መብት የሚጥሱ አምባገነኖችን ለማስወገድ የሚለው የአሜሪካ ዲስኩር ተጨፈኑ ላሞኛችሁ ከማለት የማይዘል ቅጥፈት መሆኑ ነው። ማንኛውም የአሜሪካ ኩባንያዎችን የሚነካ ሀገር ጸረ አሜሪካ ተደርጎ ነው የግድ የሚታየው። የአሜሪካ ጠላትም ተደርጎ ይነሳል። እናም ይህ ለማጥቃት በቂ ምክንያት ተደርጎ ይወሰዳል። ይልቁንም ለጥቅሟ በተለይም መቼም የተፈጥሮ ሀብትና ገበያ የማይጠግቡትን ድንበር ዘለል ኩባንያዎች ከርስ ለመሙላት መንግሥታት መፈንገላቸው ነው እንደ ወተት የነጣው ሐቅ። ግና ለዚህ ሲባል በሚሊዮኖች የሚቆጠሩ መሞታቸው፣ አካለ ጎደሎ መሆናቸው፣ መሰደዳቸው አሜሪካ አገዛበታለሁ ከምትለው የሰው ልጅ ክቡርነት አመክኖ ጋር ያለው ተቃርኖ ነው። ሌላው ተጠየቅ አገራቸው ጠፍቶ ቤት ንብረታቸው ወድሞ ቤተሰብ ፈርሶ የሚሊዮኖች ደም የሚገበረውስ ለዚህ ነው ማሰኘቱም አይቀርም። ከዚህ በሚመነጭ የሚሊዮኖች ዋይታና ጩኸት እንዲሁም የሚፈስም በአንጻር በፈጣሪ እንተማመናለን የሚለው የአሜሪካ የዘወትር ውዳሴ ከሚዛኑ ላይ ያለው ክብደትስ የሚልም ተጠየቅ ያስነሳል።